በመጀመሪያ ደረጃ ለተከበረው የአማራ ህዝብ ማስተላለፍ የምንፈልገው ነገር ይህ የመጣ ኃይል ይህ ጡት ቆራጭ ኃይል ይህ አፈናቃይ ኃይል አሳዳጅ ኃይል መሆኑ ማንም የሚያውቀው ነው። እንደሚታወቀው በወለጋ በመተከል በማይካድራ ሲያፈናቅል ሲያሳድ ሲጨፈጭፍ የቆየ ኃይል ራሱን የመከላከያ ሰራዊት በሚል ዩኒፎርም ከበር አድርጎ የመጣ የኦሮሚያ ልዩ ኃይል በግፍ ወደ አማራ ክልል እንደገባ አብሶ በዚህ በሰሜኑ ቀጠና ሰሜን እዝ ብሎ ያቋቋመው ይሄ አንድ እዝ አሁን በቅርቡ የገባው ሙሉ በሙሉ የኦሮሚያ ልዩ ኃይል ሆኖ በየሰከረ በሐሰት ትርክት ያደገ ጡት ለመቁረጥ አይን ለማውጣት ቆዳ ለመግፈፍ ተዘጋጅቶ የገባ እንደሆነ ይታወቃል። ካሁን በፊት እንደነበረው በወለጋ እናቶችን ሲያሳድ እንደነበረው በማይካድራ ሲጨፈጭፍ እንደነበረው በመተከል ሲጨፈጭፍ እንደነበረው ይህ የገባ ኃይል አሁንም ይህን ስራ ነው የሚሰራ ያለ። ራሱን የመከላከያ ሰራዊት ነው የሀገር ጠባቂ ነኝ ብሎ የሚያስብ ጨፍጫፊ ቡድን ጡት ቆራጭ ቡድን በጭና በተለያየ ቦታ የ65 ዓመት የ70 ዓመት የ80 ዓመት ሽማግሌዎች እያሰረ ካምፕ ላይ እየወሰደ እያጎረ ነው። እንደለመደው እናቶችን ማረድ እናቶችን ማሳደድ እናቶችን ማፈንና ማንገላታት ልማዱ የሆነ ይህ ሰራዊት አሁንም ይህን ስራ እየሰራ ነው። የተከበርክ በፖለቲካ ተስበህ የገባህ ሀገር ጠባቂ መስሎህ ግን የፖለቲካ ፓርቲን የምትጠብቅ ለፖለቲካ ፓርቲው የምታገለግል ከዚህ ድርጊቱ ተቆጥቦ ከዚህ ድርጊቱ ታቅቦ ወደ ቀልቡ እንዲመለስ እንላለን። ከዚህ ድርጊቱ የማይቆጠብ ከሆነ ግን ያጸፋ ምላሹን ፋኖ እንደሚሰጥ እስከንዳሁኑ እንደማይታገስ እስከንዳሁኑ የተሰደዱት እናቶቻችን የታገቱት እናቶቻችን የታረዱት እናቶቻችን ይበቁናል። እነሱ የኛን እናቶች የሚያስሩ ከሆነ የኛን እናቶች የሚያገላቱና የሚያፍኑ ከሆነ ባጸፋው እኛም የነሱን እናቶች እንደምናስር ማወቅ አለባቸው። ይህ ሲሆን ምናልባት የመንግስት ማኒፌስቶ ተፈጻሚ ይሆናል። አማራ ክልል እነሱ የኛን እናት ሲያስሩ እኛ የነሱን እናት ስናስር ጦርነቱ አማራ ክልል እንዲያበቃ የአማራ ክልል ህዝብ እንዲጨፈጨፍ በተለይም በሰሜኑ ጫፍ የትግራይን ህዝብ እንደጨፈጨፈው ሁሉ ኦርቶዶክስን እንዳዳቀቀ ሁሉ የአማራን ክልል ህዝብ አዳቃለሁ አስጨፈጭፋለሁ እናትና ልጅ አጋላለሁ ብሎ ያሰበው ማኒፌስቶ እንደሚፈጸም ታዋቂ መሆን አለበት። ከዚህ ድርጊታችሁ ብትቆጠቡ ይህን የመንግስት ማኒፌስቶ ማክሸፍና ይህን የወደቀ ሐሳብ ማስቀረት እንችላለን። በሁለተኛ መልኩ አድማ በታኝ ምንሻ ፖሊስ የተባለ ሰላም አስከባሪ የተባለ ሆድ አደር አሳማ ግሪሳ በ3000 ብር በ2000 ብር የሀገሩን ሚስጥር የሚያባክን ሀገሩን በዶላር ሽጦ በሀገሩ ስም ተበድሮ ደሞዝ የሚከፈለው በ2000 ብር በ3000 ብር የአማራን እናቶች የሚያስር የአማራን አባቶች የሚያስር የአማራን ህፃናት የሚገል በሐሰት ትርክት ከተገነባ ሰራዊት ጋር የሚተባበር ከድርጊቱ ካልተቆጠበ በቀር በሱ እናት በሱ አባት በሱ እህቶችና በሱ ቤተሰብ ላይ በእኛ ቤተሰብ የሚያደርሰውን ያጸፋ መልስ እንደምንሰጥ ከወዲሁ ማወቅ አለበት። እስካሁን የታገስነው ይበቃናል። እስካሁን እናቶቻችን ቤተሰቦቻችን ከቤት ተፈናቅለዋል፣ ቤታቸው ተቃጥሏል፣ ታስረዋል፣ በካምፕ ታውረዋል፣ ተደብድበዋል፣ አካላቸውን አጥተዋል። ለአማራ ህዝብ ሲባል ከዛሬ ነገ የተሻለ ሐሳብ ያስባሉ በማለት አድማ በታኝ የምትባል ምንሻ ፖሊስ ታግሰናል። ካሁን በኋላ ግን አንታገስም። እናንተ ከዚህ ኃይል ጋር ከዚህ ጭፍን ሰራዊት ጋር እናንተ ተባብራችሁ የኛን ቤተሰብ የምታስሩ የአማራን እናቶች የምታንገላቱ ፋኖ ነህ የፋኖ እናት ነህ የፋኖ አክስት ነህ ፋኖን ታወጣለህ ፋኖን ታገባለህ እያሉ በሰበቡ አዛውንቶችን ሽማግሌዎችን ህፃናትን የምታንገላቱ ከሆነ ያጸፋ መልሱን ከናንተ ላይ እንደምንወስድ ማሰብ አለባችሁ። የኛን ቤተሰብ የአማራ እናቶች የምታስሩ ከሆነ የናንተ እናቶች ይታሰራሉ። የኛ እናቶች የምትገሉ ከሆነ የናንተ እናቶች እንገላለን። ከዚህ በኋላ ምንም እንደዚህ ድርድር የለም። በመታመጡት ልክ የመልስ ምቱን እንሰጣቸዋለን። እስካሁን የታገስነ ከዛሬ ነገ ትሻላላችሁ ትመለሳላችሁ ብለን ብዙ እናቶች ሲፈናቀሉ ብዙ ቤት ሲዘጋ ብዙ ህፃናት ከትምህርት ገበታቸው ሲፈናቀሉ ሲባረሩ ለአማራ ህዝብ ብለን እንደበላይ ዘለቀ ከአማራ ከኢትዮጵያ ልጅ አትበልጥም ከአማራ ህዝብ ከኢትዮጵያ ህዝብ እናቴ ቤተሰብ አይበልጥም ብለን በየዋህነት ስንታገል የቆየነና በትዕግስት ያሳለፍናችሁ በዚህ ልክ ነው። ካሁን በኋላ ግን እጃችሁን የማሰበስቡና ከዚህ ድርጊታችሁ የማትቆጠቡ ከሆነ ከነገ ጀምሮ ማለትም
እያንዳንዱ የአያሌው ብሩ ክፍለ ጦር እያንዳንዱ ሰራዊት አሰማርቶ የምትሰሩትን ስራ በአጸፋ እንደሚመልስ ከወዲሁ እንድታውቁት እፈልጋለሁ። በሶስተኛ ደረጃ ለሃይማኖት አባቶች የሃይማኖት አባቶች ጀነራል አሳምነው ጽጌ እንደተናገረው ብችሉ እንደ አቡነ ጴጥሮስ ሁኑ፣ ባትችሉ ደግሞ ራሳችሁን ችላችሁ ዝም በሉ እንዳላችሁ ብችሉ እንደ አቡነ ጴጥሮስ እውነታውን ለመመስከር ሞክሩ። በአርሲ የሚታረደው ገና 3 ቀን አልሞላውም። አርሲ የተጨፈጨፈው ክርስቲያን ሃይማኖት ተኮር ብሔር ተኮር የተጨፈጨፈው አርሲ የተጨፈጨፈው ቤተክርስቲያን የታረደው ምእመን ገና 3 ቀን አልሞላው። እንዴት ያንን ማሰብ ያቅታችኋል? እንደ ሀገረ ስብከትም እንደ አጥቢያ ቤተክርስቲያንም እንዴት ይህን መነጋገር ያቅታችኋል? እንዴት በሃይማኖታችሁ አቋም መያዝ ያቅታችኋል? እንዴት እንደ አቡነ ጴጥሮስ መናገር ያቅታችኋል? ባትችሉ አርፋችሁ ተቀመጡ። ካሁን በኋላ ግን ሽምግልና ምናምን እየተባለ የብልጽግና ማኒፌስቶ ለማስፈጸም የምትመጡ አባቶች ካላችሁ ኃላፊነቱን ፋኖ የማይወስድ መሆኑን ለሚደርስባችሁ ግድያም ሆነ እስራት፣ ስቅላትም ሆነ ቅጣት ፋኖ ኃላፊነቱን እንደማይወስድ እያሰባችሁ ነው። በዛ ልክ ካልሆነ ለሚታረደው ምእመን ለምንድነው ተንጋግታችሁ የማትሄዱ? ለሚቃጠለው ቤተክርስቲያን ለምንድነው ተንጋግታችሁ ማትሄዱ? ለነቁልቢ ገብርኤል ለሚታረደው ለምንድነው ማትሄዱ? ለምንድነው አርሲ ቤተክርስቲያን ለሚታረደው ምእመን ለምንድነው ማትሄዱ? ለምንድነው ፋኖን ዱር ለዱር እየፈለጋችሁ ምረት ግቡ የምትሉ? ይህን የማንታገስ መሆኑን አዛውንትን የሚያንገላታ ጡት የሚቆርጥ ህፃናትን የሚያስር ቤተክርስቲያን የሚያቃጠል ምእመንን ለሚያርድ ፓርቲ ወግናችሁ የምትመጡ ከሆነ ካሁን በኋላ ለሚደረገው ነገር በሙሉ ኃላፊነት አንወስድም። የተከበርከው የአማራ ህዝብ ወይ ቢቻል በየቤተሰብ ያለን አድማ በታኝ፣ ፖሊስ፣ ምንሻ፣ ሰላም አስከባሪ ወይም ራሱን መከላከያ ሰራዊት ብሎ በሐሰት ትርክት ከሰከረ የፖለቲካ ትርክት ከሰከረ ሰራዊት ጋር የተቀላቀለ ቤተሰቦቻችሁን ወደ ተከበረው ወደ አማራ ህዝብ ነጻነት ትግል ወደ ፋኖ እንዲቀላቀል ምከሩ። ካልሆነ ማህበረሰቡ ህዝቡ ግሉል ሆኖ ፋኖና የብልጽግና አስጠባቂ ሰራዊት ገጥሟል፣ ባፈሙዙ ገጥሟል። ባፈሙዛችን እንለካካለን። ፋኖም የራሱ አፈሙዝ አለው፣ የብልጽግና ፓርቲ ጠባቂ የራሱ የሆነ አፈሙዝ አለው። ባፈሙዛችን እንለካካል። ካልሆነ ግን ያንዱ ቤተሰብ ሲታሰር ዝም ብላችሁ የምታዩ ከሆነ አርሲ ያለው ክርስቲያን ሲታረድ እናንተ የኛ ቤተክርስቲያን ደና ነው ብላችሁ ዝም የምትሉ ከሆነ ነገ ከናንተ ጣ ስለሚደርስ የፋኖ እናት፣ የፋኖ አክስት፣ የፋኖ አጎት ሲታሰር ዝም የምትሉ ከሆነ ነገ የፖሊስ እናት፣ የምንሻ እናት፣ የሰላም አስከባሪ እናትና ቤተሰብ መታሰሩ ስለማይቀር ጦርነቱ አማራ ክልል ውስጥ እንዳይሆን፣ የአማራ ክልል ህዝብ እንዳይጨፈጨፍ፣ የኦርቶዶክስ እምነት እንዳይጠፋ የተቻላችሁን ያክል የአማራ ህዝብ ሆይ ይህን የሐሰት ትርክት ይዞ የሚንቀሳቀስ የፖለቲካ ፓርቲ በተቻለ መልኩ ሁሉ እንዲዋጋ ማለት እፈልጋለሁ። አመሰግናለሁ። አሁን መንግስት እያደረገ ያለው ክሳራ አንደኛ እናት አባት ማሰር ተገቢ አይደለም። እናት አባት ከመከላከያም ሲሄድ ከፋኖም ሲመጣ እናት አባት ልጆቹ ከጎኑ ራሱ እንዲኖርለት እንጂ እንዲሞት አይፈልግም። ግን መንግስት ነው ተብየው አሁን መርጦ የፋኖ እናት ሲያስር የመከላከያ እናት ማታሰርበት ነገር የለም፣ የፖሊስ እናት ማታሰርበት ነገር የለም፣ የአድማ ብተና እናት ማታሰርበት ነገር የለም፣ የምንሻ እናትም ትታሰራለች። ስለዚህ መንግስት በራሱ ስራውን እያበላሸ ነው። ፋኖ እንደራሱ አቋሙን ይዞ እየሄደ ያለ እናት ግባ ውጣ ብላ ልታዝ አትችልም። በመብቱ ነው የሚታገል ያለ፣ በነፃነቱ ነው የሚታገል ያለ። ስለዚህ መንግስት አሁን የሚያደርገው የህዝብ ማሳቀቅና የህዝብን ማሰር ትክክል አይደለም። ፋኖ ከዚህ በኋላ መንግስት እጁን ካልሰበሰበና ይሄን መፍትሄ የማይሰጥ ከሆነ ፋኖ አትራፊ እንጂ ከሳሪ አይደለም። መንግስት ግን ከሳራ ይደርስበታል። ስለዚህ ማስጠንቀቂያ እየሰጠነ ነው። አሁንም ቢሆን የታሰሩ የ80 ዓመት የ75 ዓመት ሽማግሌዎች ሴቶች ናቸው፣ ይፈቱ። ህዝብና ህዝብ ያው የአማራን ህዝብ በቀኝም ሆነ በግራ በፋኖ መልክም መጨፍጨፍ በሲቪል መልኩም አስሮ መጨፍጨፍ ስለሆነ አላማው ዞሮ ዞሮ አማራን ማዳከም በሚለው መርህ እየሄደበት ስለሆነ ይሄ እንዲቆም የአያሌው ብሩ ክፍለ ጦር ማሳሰቢያ ይሰጣል።